መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶችም በጋራ ሆነን ቋቋም ነው እና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው። የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው። መደበኛ የጸጥታ ስራ ነው ያለው። እኛ ለ2 አመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻው ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው 2 አመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች ያ ህግ አክብረን ነው እየሄድን ያለ ነው። የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ። ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃልም። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም። እኔም ተገቢም አይደለም። ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለውም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 አመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ከወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምም በነበርኩበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይሄ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት የለኝም። ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው። ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ፣ የማይሆን ከሆነ ደግሞ ምክንያቱ ውል አለ። የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። ይህም እኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌዴራላዊ የመንግስት መሰረት አንድ ክልል ማግኘት የሚገባውን የመንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሴሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል
ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ብዙዎቹ አሁን ያሉ ጀነራሎችም ኮሎኔሎችም እኔ ነበርኩ ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለእኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚካልም እኮ የመጀመሪያና ሁለተኛ ዲግሪ ያለኝ ሰው ነኝ።